ሰላም ፍሬንድስ እንዴት ናችሁ? አዲሷ ልጅ ነኝ። ዛሬ እንግዲህ አንዷ ኮሜንት ላይ ብላለች ለእኔ ግን እንቁላል ሳይቀቀል እንዴት እንደሚላጥ አሳይን እምቢ አለኝ ብላለች። ሰው እንግዲህ እንቁላልን ለመላጥ መጀመሪያ ቆዳውን በደንብ አድርገን እናጥበዋለን፣ ኮርኑን ለማግኘት ማለት ነው እስከዛሬ እንደምናደርገው። ከዛ በኋላ ልክ እንደዚህ በደንብ አድርገን ካጠብነው በኋላ እንደዚህ ጽድት ያለች እንቁላል እናገኛለን። ከዛ ላይ ሳንቀቅለው ነው የምንጠቀመው ማለት ነው። ስለዚህ የእንቁላል ዋናው ኮርኑ ያለው ምኑ ላይ ነው ማለት ነው? ከላይ ቆዳው ላይ ነው። ስለዚህ አንድ ላይ ነው የምንጠቀመው። ስለዚህ አንድ ላይ ለመጠቀም እንደምናደርገው ልክ እንደዚህ አድርገን በደንብ አድርገን ውስጡን እናወጣዋለን። ደን እችን ኮርኗን አንድ ላይ አድርገን እንደዚህ በዘነዘና አነስ ባለች በዘነዘና አንድ ላይ አድርገን እንደዚህ አንድ ላይ እንወጣታለን ማለት ነው። ከዛ በኋላ እንደዚህ በደንብ ማዋሃድ ማቀላቀል አለብን። ቢኮዝ ዋናው ኮር እኔ አንዳንድ ሰው ይገርመኛል፣ ዝም ብሎ ቆዳውን ይጥሏል፣ ግን ዋናው ውስጧ ኮር ነው ያለችው ቆዳው ላይ ነው ማለት ነው። ልክ እንደዚህ አድርገን በደንብ እናቀላቅላታለን። ደን እችኛዋን እንደዚህ እንጠቀማለን ማለት ነው። ይሄ እንግዲህ እንደምታዩት በደንብ ተቀላቅሏል። ይሄው እንደዚህ በደንብ አድርገን እናማስላለን። ዋው ይሁት እንዴት እንደሚያምር። ከዛ ላይ እቺኛዋ ኮርኗ ናት። አንድ ላይ ጥብስ አድርገን ከፈለግን ጋግረን ለምግብነት እንጠቀማለን። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ያሳውቁኝ። ባይ